ከትንሽ ቀናት በኋላ ሕይወትህን ሙሉ የደከምክለት፣ ዓመቱን ሙሉ የለፋህበት ኢንትራንስ ኤግዛም ይደርሳል። ካለፈው ብዙ ወር ይልቅ እቺ ትንሽ ጊዜ የተጠቀመበት ሰው ኢንትራንስ የማለፍ እድሉ በእጥፉ ይጨምራል። ብዙ ተማሪዎች ትንሽ ቀን ሲቀር ተስፋ መቁረጥ፣ ጭንቀት ውስጥ መግባት እናም ደግሞ ዝም ብሎ አልፋለሁ ወይም አላልፍም ዝም ብሎ ጭንቀት ውስጥ መግባት የብዙ ተማሪዎች ችግር ነው። ኢንትራንስ ኤግዛም የቀረው በጣም ትንሽ ቀናት ብቻ ነው። አልችልም እያልክ ነው። ይህ የፍርሃት ሰዓት አይደለም። ይህ ታሪክን የምትቀይርበት የመጨረሻው ቻንስ ነው። ይህን አጭር ጊዜ በአግባቡ ባለመጠቀም ምክንያት ግን እስከ ህይወት ፍጻሜ ጠባሳ ጥሎብህ ሊያልፍ ይችላል። እንኳን ወደ ቻናላችን በሰላም መጣችሁ። እኔ ቢኒ ነኝ። ለቻናሉ አዲስ የሆናችሁ ፕሊዝ ሰብስክራይብ በማድረግ የጀመሩ። ወደ ቪዲዮ እንሄዳለን። ስትረስ ውስጥ እንዳላችሁ እንቅልፍ እንዳጣችሁ ይገባኛል። ግን ዛሬ የመጣሁት ላስፈራራችሁ አይደለም። በዚህ በቀሩት አጭር ቀናት ውስጥ እንዴት ውጤታችሁን ተአምር እንደምታደርጉትና ወደ ዩኒቨርሲቲ በር እንደምትገሰግሱ ልነግራችሁን። ይህ ቪዲዮ ህይወታችሁን ሊቀይርላችሁ ይችላል። እስከ መጨረሻው አብራችሁን ቆዩ። በዚህ በቀሩት ቀናት ውስጥ ብዙ ተማሪዎች የሚሰሩትና ውጤታቸውን ገደል የሚከተው ትልልቅ ሚስቴኮች አሉ። እናንተ ግን ከእነዚህ ስህተቶች ተገድባችሁ ውጤታችሁ አሪፍ እንዲሆንላችሁ አስቀድሜ እነዚህን ስህተቶች እነግራችኋለሁ። የመጀመሪያውና ትልቁ ስህተት አዲስ ቶፒክ መጀመር ወይም ደግሞ አዳዲስ ቶፒኮችን ከቨር ለማድረግ መታገል። ብዙ ተማሪዎች በቀራቸው አጭር ጊዜ ውስጥ ለማንበብና እንዲሁም ደግሞ ያልጨረሱትን አዳዲስ ዩኒቶች ከቨር ለማድረግ ይሞክራሉ። ይህ ደግሞ ትልቅ ስህተት ነው። በዚህ በአጭር ጊዜ ውስጥ ከቨር ለማድረግ መሞከር ማለት ከዚህ በፊት ያነበባችሁትን ማጥፋት፣ የባሰ ኮንፊውዥን ውስጥ መግባት ነው። ታዲያ ምን ላድርግ? እንዴት ልጨርሰው? ከዚህ በፊት ያነበብኩትን እንዴት አድርጌ ላስታውሰው? የረሳው ተቸግሬያለሁ እያላችሁ ይሆናል። ብዙ ተማሪዎች ችግራቸው ሌላኛው ችግር መርሳት ነው። ስለዚህ አዲስ ቶፒኮችን ከማንበብና አዲስ ቶፒኮችን ከቨር ለማድረግ ከመታገል ይልቅ ከዚህ በፊት ያነበባችሁትን ሾርት ኖታችሁን አውጥታችሁ ወይም ደግሞ ሾርት ኖት ከሌላችሁ ጥያቄ እየሰራችሁ መጀመሪያ ከምትፈልጉት ዩኒት ያንን ዩኒት ከቨር ለማድረግ መሞከር። በምን? በጥያቄ ማለት ነው። የተለያዩ ጥያቄዎችን መስራት፣ ከዛ ዩኒት ከዚህ በፊት የወጡትን ጥያቄዎች መስራት። ከዛ ሲቀጥል ወደ መጽሐፋችሁ ወይ ወደ ሾርት ኖታችሁ ተመልሳችሁ ያንን ሾርት ኖት ማገላበጥ። ከዛም በኋላ በጥያቄ መቀለስ። ባላችሁ አጭር ጊዜ ውስጥ መስራት የሚችሉት ነገር ቢኖር ጥያቄ ነው። ጥያቄ መስራት ከምንም ነገር ይበልጣል። ጥያቄ መስራት ነው ትልቁን ውጤት የሚሸፍንላችሁ። ጥያቄ ከሰራችሁ በጣም የማስታወስ እድላችሁ ይጨምራል። በጥያቄ ከልሱ። ከቨር ለማድረግ ከመታገል ይልቅ አዳዲስ ዩኒቶችን ለራሱ በጥያቄ ተረዷቸው። ጥያቄ ስሩባቸው እንጂ አዲስ ዩኒት ለመጀመር አትታገሉ። ያ ትልቅ ስህተት ነው። ስለዚህ ጥያቄ ስሩ። በጥያቄ መልኩ ከቨር ለማድረግ ኦር ሪቫይዝ ለማድረግ ሞክሩ። ነገር ግን አዳዲስ ቶፒኮችን ለመጀመር አትታገሉ። ምናልባት በጣም ብዙ ዩኒቶች ሊቀሯችሁ ይችላል። እነዛን ዩኒቶች ግን ለመጨረስ ከመታገል ይልቅ ከዚህ በፊት ያጠናችሁትን ማጠናከር ይሻላል። የባሰ ኮንፊውዥን እና ጭንቀት ውስጥ እንዳትገቡ ጥያቄ ስሩ። ነገር ግን አዳዲስ ቶፒኮችን ለመጀመር አትሞክሩ። ይህ ትልቁ ስህተት ስለሆነ አንደኛው ስህተት አዳዲስ ቶፒኮችን ከመጀመር መቆጠብ ይሆናል ማለት። ስለዚህ አዳዲስ ቶፒኮችን ከመጀመር ራሳችሁን ቆጥቡ። አለበለዚያ የባሰ ያለፈውን መርሳትና ኮንፊውዥን ይፈጠራል ማለት ነው። ወደ ሁለተኛው ስህተት እንሄዳለን። ሲቀጥል ሁለተኛው ስህተት ዘንድሮ ፈተና ኦንላይን መሆኑ ይታወቃል። ብዙ ተማሪዎች በወረቀት ብቻ ሰርተው ኮምፒውተር ሲያዩ ይደነግጣሉ። እንዴት ነው የማደርገው? ኦንላይን ኖርማል ስልካችሁ በሉት። ነገር ግን ኦንላይን ኤግዛም ስትፈተኑ የሚፈጠሩ አንዳንድ ችግሮች ምን እናድርግ? ችግር የሚፈጠር ፈተና ላይ እንዴት ነው የሚሆነው? የሚሉ አንዳንድ ጥያቄዎች ይነሳሉ። እኛ 2017 ላይ ስንፈተን ኢንትራንስ ኤግዛም ኦንላይን ነበር። በዛን ሰዓት የተፈጠሩ አንዳንድ ችግሮች ነበሩ። ማስፈተና ነበር። በምንፈተንበት ሰዓት የተፈጠረ አንድ ችግር ነበር። የኮኔክሽን ስህተት ስለነበር፣ ማለትም ኮኔክሽን ስላልነበረ ፈተናው የመጣልን ማትስ ኤግዛም ማለት ነው በኮድ ነበር፣ ማለትም በኮምፒውተር ላንጉዌጅ ማለት ነው የመጣልን። በዛ ስለነበር ልንረዳ ኮኔክሽኑ በማጠሩ ምክንያት ኮዱ ተቀይሮ ወደ ጥያቄ አልተቀየረም እና
የመጣልን በኮድ ነበር። ያ ጥያቄ መስሎን በጣም ደንግጠን ነበር እና ለ30 ደቂቃ ያክል እንደዛው ቀጥሎ በጣም ደንግጠን አይቀየርም እንዴት ነው የሚሆነው እያለ በቃ ወይ የራሳችን ብቻ መስሎን ለካ ማለት ሙሉ ተማሪ ነው እንደዚያ የሆነበት እና እንደዚህ አይነት አጋጣሚዎች ሊያጋጥሟችሁ ይችላሉ። ነገር ግን ምንም አይነት ችግር ከተፈጠረ ለሁሉም ሰዓት ይጨምራል አብሮ ከሆነ ብቻችሁን ደግሞ ችግር ኮምፒውተሩ ምናልባት ብቻችሁን ችግር ካጋጠማችሁ ቶሎ ብላችሁ በመናገር እንዲሰራላችሁ ማድረግ ትችላላችሁ። ነገር ግን ኦንላይን መሆኑ ምንም አይነት ድንጋጤ ሊያመጣባችሁ ወይም ደግሞ ሌላ ጭንቀት ውስጥ ሊያስገባችሁ አያስፈልግም። እናም ለዚህ መፍትሄ የሚሆነው ሞክ ኤግዛሞችን ከዌብሳይት ላይ መስራት ይሆናል እና አንዳንድ ሞክ ኤግዛሞችን ከኦንላይን ላይ ስሩ። ማለትም ዌብሳይቱን እነግራችኋለሁ። አንዳንድ ዌብሳይቶች ላይ ሄዳችሁ ከአሁኑ ፕራክቲስ ማድረግ ትችላላችሁ። ስለ ኦንላይን መሆኑ ኤግዛሙ ምንም አይነት ጭንቀት ሊፈጥርባችሁ አያስፈልግም ማለት ነው። በመቀጠል ግን ትልቁ ስህተት ሶስተኛው ነገር ግን በጣም ብዙ ሰው የማያስተውለው ትልቅ ስህተት አለ። ብዙ ጓደኞቼ የሰሯቸው ትልልቅ ስህተቶች አሉ። ከነዛም አንዱ በፈተና ሰዓት ማለትም መጀመሪያውን ተፈትነን ሁለተኛው ከሰዓት በምንፈተንበት ሰዓት በመሀል ላይ 4 ወይም 5 ሰዓት እረፍት አለ። ያንን እረፍት ሰዓት ምን ማድረግ ይጀምራሉ መሰላችሁ? መብላት መጠጣት፣ ከመጠን በላይ የሆነ ምግብ፣ ያልለመዱትን ምግብ መብላት፣ በዛ ላይ የተበከለ ሊሆን ይችላል። እንዲሁም ደግሞ ዝም ብሎ ብቻ ያገኙትን ማግበስበስ መጠጣት ሊሆን ይችላል እና በዛን ሰዓት እነሱ እንደዛ አድርገው ከገቡ በኋላ ፈተና ሲገቡ በጣም ታመሙ። ፈተናውን መስራት እስኪያቅታቸው ድረስ በጣም ተቸግረው ነበርና እናንተ በፈተና ሰዓት የምትበሏትን ቁርስ ለራሱ ሳይቀር በትክክል ልታደርጉ ይገባል። እንዲሁም ደግሞ ግቢ ውስጥ ማለትም መፈተኛ ቦታችሁ ላይ የምታገኙትን ነገር ሁሉ አታግበስብሱ። ምክንያቱም ሊያማችሁ ይችላል። ካመማችሁ ደግሞ ፈጽሞ ወደ ሽንት ቤት መሄድ ላይፈቀድላችሁ ይችላል። ቢፈቀድላችሁ ሰዓታችሁን መቆጠብ ስላለባችሁ ጭንቀት ውስጥ የባሰ ትልቅ ጭንቀት ውስጥ ነው የምትገቡት እና የምትሰሩትን ፈተና ላትሰሩ ትችላላችሁ በምክንያት በህመም ምክንያት። የምትበሉትን ነገር እንኳን በዛን ቀን በትክክል ልታመጣጥኑ ያስፈልጋል። ትንሽ ነገር ሊመስላችሁ ይችላል፣ ነገር ግን ትልቅ ስህተት ነው። የእውነት የምንላችሁ ሆዳችሁን አመማችሁ ማለት ኤግዛም ልትሰሩ አይደለም፣ ተረጋግታችሁ መቀመጥ እንኳን አትችሉ። ስለዚህ በዛን ሰዓት የምትመገቡትን ነገር እንኳን መምረጥ አለባችሁ እና ለምትመገቡት ነገር ጥንቃቄ አድርጉ። በመቀጠል በዚህ ሰዓት ምንም አይነት ተስፋ መቁረጥ ያስፈልጋል። ይህ የመጨረሻ ሰዓት ህይወታችሁን የሚወስንላችሁ ሰዓት ነው። እስከዛሬ ለፍታችሁ አሁን ተስፋ ብትቆርጡ እውነቴን ነው የምላችሁ ያልሆነ ውጤት ነው የምታመጡት። ብዙ ተማሪዎች የተጎዱትም እንደዚህ ነው። እስከ መጨረሻው አጥንተው መጨረሻ ላይ 1 ሳምንት ሲቀራቸው ግን ተስፋ ቆርጠው የወደዱ ተማሪዎች አሉ። ስለዚህ የቀራችሁን አጭር ቀናት በትክክል መጠቀምና እስከዛሬ የመጣችሁበትን ልፋት እያሰባችሁ በደንብ መስራት ነው። ጸልዩ፣ በርቱ፣ በደንብ አድርጎ ይሳካል። ቀላል ነው ፈተናው፣ ይሰራል፣ ታልፋላችሁ። አደራ በርቱ። ምንም አይነት ተስፋ መቁረጥ እንዳይኖር። በቀጣይ ቪዲዮ እስክንገናኝ መልካም ፈተና። ፕሊዝ ሰብስክራይብ በማድረግ እንዲሁም ሼር በማድረግ ይተባበሩን። መልካም ፈተና።